ሉል ነው ገብቶ ነው እያንዳንዱ ነገራቶችን በሙሉ የፈታልኝ። ሉል ለኔ ትልቅ ቦታ አለው ብሎ ነው የተናገረው። በመቀጠል ደግሞ የብሩኬም አክስት ሉልን ከልቧ ነው ያመሰገነችው። በዛ ሰዓት እንዳያችው የብሩኬ አክስት ሉልን አውቃህ ነው መድኃኒት ነው በቀለም እንደዚህ ያደረጋችሁት እኔ በጠንቋይ አናምንም ብላለች። ትክክል፣ በጠንቋይ ማንም ሰው የሚያምን ሰው የለም። ግን የሰጠው መድኃኒት ከሴጣን ጋር ተያይዞ የሰጠው መድኃኒት እሱም ስለሆነ ያ መድኃኒት የሚያከሽፍ ነገር እኔ ጋር አለ ነው። ይህ መድኃኒት መልሶ ይውሰድ። ምክንያቱም ጠንቋዩ ከተያዘ በኋላ ልጁን ከተያዘች በኋላ ያ የሰጠሁት መድኃኒት የሚያከሽፈው እኔም ጋር መድኃኒት አለ ብሎ ነው ያ መድኃኒት የሰጠው ነበረው። ሉል ደግሞ ያ መድኃኒት ብሩኬ ሊወስድ ነው የፈለገው ነበረው። ነገር ግን የብሩኬ አክስት በምንም ተአምር ያ መድኃኒት መውሰድ የለበትም። ምክንያቱም እኔ በጠንቋይ ምንም ነገር አላምንም። በቃ ወደ ጸበል ሂደዋል፣ በጸበል ተፈውሶ ይመጣል፣ ልጄ ምንም መሆን የለበትም ብላ ነው የተናገረችው ነበረው። አዎ ካላህ በስተቀር ከፈጣሪ በስተቀር ማንም ሰው አያድንም። ልክ ናት እሷ። ግን ሉልም ሲጨንቀው ነው የሚያደርገው ነገር አቶ ሲጨንቀው ነው ያ ሁሉ ያደረገው ነበረው። ሉልም አልሐምዱሊላህ ዛሬ ተሽሎት ጤነኛ ሆኖ ወደ ስራው ተመልሶ ከአሁን በኋላ በአዲስ ስራውን በአዳዲስ ነገሮችን እንዲመጣ ነው ቃል የገባው። አሁንም ሙሉ ጤናው እንዲመለስለት ጤነኛ ሆኖ ሙሉ በሙሉ ወደ ስራው እንዲመለስ ሁላችንም ዱዓ ማድረግ አለብን። አክስቱም ደግሞ በዛ ሰዓት ለሉሉ ሆነ ለዶክተሩ ላይ በጣም ጮኻ ነበር። እንደምታውቁት ከዚህ በፊት ቪዲዮም ላይ ቄላችሁ ነበር። ለዛ ሁሉም ደግሞ ከልቧ ተነስታ ነው ይቅርታን እየጠየቀችው። የዶክተሩም ሆነ የሉሌም ይቅርታ ነው እየጠየቀችው። በዚህ አጋጣሚ ዶክተሩም ደግሞ የሉሌ ወላሂ በጣም ነው ከልቡ ነው ያመሰገነው። ሉል በቃ በጣም ጀግና ነው፣ በጣም ትሁት ሰው ነው። ስራውን ደግሞ በስነ ስርዓት የሚሰራ ምንም ነገር ወደ ኋላ የማያስቀረው በጥንቃቄ የሚሰራ ጀግና ነው። ሉልን መቼ ማጣት የለባችሁም ነው ያለው። ስለዚህ ሉልም ስራው ማቆም የለበትም። ሉሉን ስራ ማቆም የለበትም የምትሉ በሙሉ ሉሉ ቻናል ላይ ሄዳችሁ ኮሜንት መጻፍ አለባችሁ። ምክንያቱም ሉሉ በጣም የምንወደው ልጅ ነው። በጣም ጀግና ልጅ ነው። በጣም ጥሩ ልጅ ነው። በጣም ጥሩ ነገር የሚሰራ ለእውነት የቆመ ከውሸት የራቀ የሚሰራ ጀግና ሁላቸውም። እኔ ሉል ብቻ ማለት አይደለም፣ ግን ማናቸውን ጋር የሆነ ነገር ሲከሰት ፈጥኖ ደራሽ አቤልን ጋር ችግር ተፈጥሮ እንዳያችሁት ፈጥኖ ነው የደረሰለት። ብሩኬም ደግሞ ታሞ ያለውን ነገር ሂዶ አጣርቶ ጠንቋዩ ይዞት የጠንቋዩ ሚጅ የተባለችው በቃ በዙሪያው ያለው ነገር በሙሉ ይዞ አስተካክሎ ቦታ ያደረገ ጀግና ነው ሉል ማለት። ስለዚህ ዛሬ ሉል በብዙ ነገር ድኳሹ ቤት ተወርቶ ነበረ። ስለ ሉል በቃ ያመሰገኑት ሉልን በምንም ነገር ማጣት የለብንም፣ ሉል በጣም ጥሩ ሰው ነው ብሎ ነው ያወሩት ነበረው። በእርግጥ ሁላችንም የምናውቀው ጀግና ነው። ስለዚህ ሉልን በሙሉ የምትወዱት ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱ። ደግሞ አትሳደቡ። እኔ የወሰድኩባቸው ነገር የለም። በስልኬ ነው የምሰራው፣ በአንደበቴ ነው የማወራው። ምን አሳደባችሁ እናንተ? ሁሌ የስድብ ኮሜንት ጽፉ። አይደብራችሁም? አይሰለቻችሁም? እኔ ምንም አይመስለኝም። ስራዬ ነው የምሰራው። በዚህ አጋጣሚ ምክር የመከራችሁኝ ከልብ ነው ማመሰግነው። የምትሳደቡ ከልብ ነው ማመሰግነው። ግን የሰው ልጅ ሁሌ መሳደብ የሆነ ያልሆነ ነገር መስራት ይሰለቸዋል። የሰው ልጅ ሆኖ ማይሳሰት የለም። ልክ እናንተ ፈጣሪ እኔ ወይስ እናንተ ፍጡር እኔ ፈጣሪ አድርጋችሁ ነው ያያችሁኝ። እኔም የሰው ልጅ ነኝ። ስህተት ልሰራ እችላለሁ። የሰው ልጅ አንድ ጊዜ ስህተት ሰርቶ አይ ሰአዲ ይሄ ነገር ሰርተሻል፣ ይሄ ነገር አስተካኪ ማለት ሲገባችሁ እንዲህ ነው አይደክማችሁ? እስኪ እድሜ ልካችሁ ኮሜንት በየቤት ገብታችሁ ከምትጽፉ ቻናል ከፍታችሁ ስሩ። እውቀት ትማራላችሁ፣ ከብዙ ሰው ትታወቃላችሁ። እኔ ብዙ ጊዜ ነው የምላችሁ፣ እንደ እህትነት ምክሬ ነው የምመክራችሁ እንጂ ጠላታችሁ ሁኜ አይደለም። ማናችሁም አላቃችሁም፣ ግን አላህ እዚህ ጋር በኢትዮ ላይ ያገናኝቶናል። ስለዚህ ሁል ጊዜ ነው የምናገራችሁ።
አሁን ሁሉ ነገር ሚዲያ ላይ ታገኛላችሁ። የፈለጋችሁት ነገር ዩቲዩብ ላይ ሰርች ብታደርጉ ይወጣላችኋል። ስለዚህ በስልካችሁ በዋይፋይፋችሁ ዳታ ሞልታችሁ የምትጠቀሙ ልጆች ልትኖሩ ትችላላችሁ። እናንተ ነው የምታውቁት። በየሰው ቤት ገብታችሁ ያልሆነ ኮሜንት ጽፋችሁ ወንጀለኛ ከምትሆኑ ሙስሊሞችን፣ ኃጢአት ከምትሆኑ ክርስቲያኖችን ዩቲዩብ ከፍታችሁ ስሩ። ብትጠቀሙ ባትጠቀሙ፣ ብትሰሩበትም ባትሰሩበትም ከ1000 ሰብስክራይብ በላይ ካለው ሰዓት የተወሰነ ካለው እኮ እንኳን እናንተ ለመስራት ቢያቀታችሁ መሸጥ ትችላላችሁ። እንኳን ዩቲዩብ በአሁኑ ሰዓት እኮ ቲክቶክ የተሸጠ እኮ ነው። የቲክቶክ ፎሎወር ያላቸው አሪፍ ቪው ያለው ሰው እኮ ይሸጣል። ስለዚህ በየጊዜ መሳደብ 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 አይሰለቻችሁም እንዴ? እውቀትን ተማሩ። ዩቲዩብ ከፍታችሁ ስሩ። እኔ ብሰድቡኝ ምንም ጎዳው ነገር የለም። ምንም ነገር ኮሜንታችሁ እኮ ድሌት አድርጌ ማጥፋት እችላለሁ፣ በስልኬ ነው። ነገር ግን ይቅርባችሁ፣ በቃ ከፍታችሁ ስሩ። እኔ እህትነት ምክሬ ልምከራችሁ፣ ዩቲዩብ ከፍታችሁ ስሩ። አይ የኛ መስራት አንችልም፣ አይ የኛ ጊዜ የለን የምትሉ ከሆነ ዩቲዩባችሁ ታሳድጉትና ትሸጡታላችሁ። 1 ብር እኮ ማንም ሰው አይሰጥም። ብር ለማግኘት ብለን ነው መሰለኝ አረብ ሀገር የተሰደድ ነው ሁላችንም። ምክንያቱም ዩቲዩብ መንደር ላይ በየቤት ገብተን የምንሳደበው እኛ አረብ ሀገር ያለ ነው እኛ ነን እንጂ ሌላ ሰው አይደለም። ስለዚህ አረብ ሀገር ደግሞ ዋይፋይ እንደ ኢትዮጵያ ችግር አይደለም፣ ሞልተዋል። ስለዚህ ከምትሳደቡ ከፍታችሁ ስሩ፣ ትሸጡታላችሁ። አብሽሩ። እኔ ጠይቁኝ፣ እነግራችኋለሁ። ሁሉ ነገር ኮሜንት አስቀምጡልኝ፣ እያንዳንዱ ነገር አስረዳላችኋለሁ። በዚህ አጋጣሚ በዛሬና በትላንት በለቀኩት ቪዲዮ የተሳደባችሁ ልጆች ስላላችሁ እኮ ነው። የሰው ልጅ አንዴ ከተሳሳተ አይ ይሄ ነገር ተሳስተሻል ብላችሁ ማረም አለባችሁ እንጂ ለምን አንድ ቀን ተሳስተሻል ብላችሁ መሳደብ አለባችሁ እንዴ? ትንሽ አይደብራችሁ? እኔ ምንም አይመስለኝም፣ የምር ምንም አይመስለኝም። ስራዬ የሰራሁኝ ነው። እና ለማንኛውም እኔ ያጠፋሁት ነገርም ካለ በጣም ይቅርታ። የተከታታዮቼ እኔ ክብር ያለኝ ሰው ነኝ፣ የሰው ልጅ ነኝ። ሰው በመሆኑ ብቻ አከብረዋለሁ። እዚህ ጋር ዩቲዩብ ላይ መታችሁ ስለተከታተላችሁኝ ስላበረታታችሁኝ ሳይሆን የሰው ልጅ ክብር ያለኝ ሰው ነኝ። በቃ የሰው ልጅ ክብር አለኝ። ሰው በመሆኑ ብቻ ወደዋለሁ። ሰው በመሆኑ ብቻ አከብረዋለሁ። ዘሬ ስለሆነ ሃይማኖቴ ስለሆነ ዘመዴ ስለሆነ አይደለም። በቃ ሁላችንም ሰው ነን። በ9 ወር ነው የተወለድነው። ሁላችንም አላህ ነው የፈጠረን። ሁላችንም እዚህ ምድር ላይ ያመጣን አላህ ነው። እቺ ጎዶሎ ናት ወይ ያቺ እንደዚህ ናት ወይ አንድ ነው ብሎ አላህ አላመጣለን። ሁላችንም ሰው አድርጎ በቃ በሰውኛ ፈጥሮናል። ስለዚህ ሰው በመሆኑ ብቻ እኔ ሰው ክብር አለኝ እና ለተመልካቾቼ ደግሞ ክብር አለኝ። እወዳችኋለሁ፣ አከብራችኋለሁ። ለምን እናንተ ስለምትከታተሉኝ፣ እናንተ ሰብስክራይብ ስለምታደርጉኝ፣ እናንተ ላይክ ስለምታደርጉኝ ነው ለዚህ የደረስኩት አይደል? ስለዚህ አንዴ ስህተት ከሰራሁኝ፣ ሁለቴ ስህተት ከሰራሁኝ የሰው ልጅ ነኝ። ከስህተቴ ማለፍ አለባችሁ እንጂ አንድ ቀን ሰው ተሳስተዋል ተብሎ በዚህ ልክ ጥሩ አይደለም፣ ለእናንተም ጥሩ አይደለም። እኔ ግን ምንም አይመስለኝም። እና ለማንኛውም ብሩኬ በሰላም ስለመጣን እኔ በጣም ደስ ብሎኛል። ካጠፋሁኝ፣ በዚህ አጋጣሚ ካጠፋሁኝ፣ ጥፋት ካለብኝ የሰው ልጅ ነኝ፣ እሳስታለሁ። በጣም ይቅርታ ውድ ቤተሰቦቼ፣ በጣም ይቅርታ። ስለዚህ ለማንኛውም ወደ ሀሳባችን እንግባ። በዚሁ አጋጣሚ ልንገራችሁ ብዬ ነው። ሁላችንም እንሳሳታለን፣ ግን እድሜ ልካችሁ ደግሞ የተሳደባችሁ አትኑሩ ለማለት ያክል ነው ይሄን ሀሳብ ያነሳሁት እንጂ ማንሳትም እችላለሁ፣ መብቴ ነው። ስለዚህ ዋናው ሀሳቤ ምንድን ነው? ሉል እንዲመጣልን ሁላችንም ዱዓ ማድረግ አለብን። ጸሎት ማድረግም አለባችሁ ክርስቲያን ወገኖችም። ሉልን በአዲስ ስራው መጀመር አለበት። ሚኪም ደግሞ ተሎ ብሎ ከስር እንዲወጣልን ሁላችንም ለሚኪ ፍትህ መጠየቅ አለብን እላቸዋለሁ። ውድ ቤተሰቦቼ፣ ዶክተሩ ዛሬም አንዳንድ አስደንጋጭ ነገራቶችን ተናግሮ ነበረ። ያ ነገር ምንድን ነው? መድኃኒቱ በጣም ከባድ ነገር ነበር አለ። መድኃኒቱ ከኛ ናሙናው ከኛ አልፎ ውጭ ሀገር ድረስ ነው የላክነው ነው ያለው። ውጭ ሀገር እኛ ትተርፋለህ የሚል ሀሳብም አልነበረንም። በጣም ነው የፈራ ነው የነበረው። ከጠንቋዩ የመጣ መድኃኒት በሰው ላለመሞከር ምናልባት ጎጂ ከሆነ ብለን ለህይወት ሰግተን በእንስሶች ድረስ ሞክረ ነው ነበር። ግን ያን ያክል ጎጂ ነገር አልነበረውም። ስለዚህ ወደ አሁኑ እኛ ያንተ ውጤት ወይ ያንተ ናሙና ከኢትዮጵያ አልፎ ወደ ጀርመን ሀገር ድረስ እንዲሄድ ያደረግነው። እዛም ያሉትን በጣም ተባብረውናል። ግን ሉል
አይ ጠበል መሄድ አለበት። ምክንያቱም አክስቱም የተረጋጋች አልነበረም፣ እናቱም የተረጋጋች አይደለችም። ስለዚህ ያ ስለሆነ መድኃኒቱ የእናንተ መድኃኒት የወሰደ ጠበል መግባት አለበት ብሎን በጣም ፈርተን ነበረ። በጣም ስጋት ውስጥ ነበር። ማለት ለመትረፍ እድልህን በጣም አነስተኛ ነበር አለ። በጣም በ5 ቀን ውስጥ በቃ ሰውነትህን በሙሉ መድኃኒት ወሮታል አለ። ምን አይነት መድኃኒት እንደሆነ አላውቅም፣ ከየት እንደሚቀምሙት አላውቅም። ሰው እድሜ ልኩ እንዲህ ከሴጣን ጋር ይኖራል እንዲህ ባላ እንዲ ማንኛውም ሰው እኮ አለ ሃይማኖት አንድ ሰው ሃይማኖት ኑሮት ነው የሚወለደው። እኔ አሁን ምሳሌ ከሙስሊም ቤተሰብ ነው የተወለድኩት፣ ሌላ ሰው ደግሞ ከክርስቲያን ቤተሰብ ሊወለድ ይችላል። ግን በዚህ ልክን ከዛ ሃይማኖቱ ወጥቶ አንድ ፈጣሪው ማምለክ ትቶ ሴጣንን ተጎንብዞ የሴጣንን ለምንሆነ የሰው ልጅ ማጥፋት እኔ ምን አይነት ፍጡራኖች እንደሆኑ አላውቅም። እኔ ማንም አልሳደብም። ነገር ግን በዚህ ልክ ለምን ክፋት ያስባሉ? አንድ ሰው በትንሽ ቀን ውስጥ ህይወቱ ሊያጣ በትንሽ ቀን ውስጥ ሰውነቱ በሙሉ የሚወራው መድኃኒት ምን አይነት መድኃኒት ቢሆን ነው? የክፋታቸው ክፋት ገና ያንን መድኃኒትን የሚያከሽፉ ነገር እነሱ ጋር ነው ያለው። ያንን ነገር ደግሞ ከታወቀባቸው ወይ የህግ አካላት ካወቀባቸው እንጂ አይሰጡም የሚያከሽፈው መድኃኒት። ሰው በገዛ ወገኑ ላይ በዚህ ልክ ይጨክናል። እንዲህ ወዴት እየሄድን ነው? ወዴት ያመራ ነው? እኔ ዶክተሩ እየተናገረው በጣም ነው ያስደነገጠኝ። በቃ ያኔ ህይወትህን የመጨረሻ ነው ብለን ወስነን ነው የተነሳ ነው ነበረው። ለምን በጣም አስጊ ስለሆነ ነው ያለው። ግን ፈጣሪ ጥሎ አልጣለህም። የእናትህም ጸሎት ሆነ ለህዝቡ የክሩሞች የሁሉም ጸሎትም ደዋ ጥሎ ስላልጣለ ዛሬ ተሽሎሃል። ዛሬ ከኛ ጋር ቁጭ ብለህ ታወራለህ። ስለዚህ ከኛ በጣም ደስ ብሎናል። ግን በጊዜው በጣም ተጨናንቀን ናሙናው፣ የደም ምርመራ፣ የሁሉ ነገር ያላክነው ቦታ የለም ነው ያለው። በጣም ዶክተሮቹ በሙሉ ግራ ገብቷቸዋል። ሁላችን ተደናግጠን ነበር። ምን አይነት መድኃኒት ቢሆነው በዚህ ልክን በ5 ቀን ውስጥ ሰውነቱ በሙሉ የሚወራው? ራስ ስታውቁ ምንም አታውቅም አለው። ምንም ነገር ምንም ቢያድርጉት ምንም የምታውቀው ነገር የለም አለ። በዚህ ልክ ነው መድኃኒቱ። ከምን የተሰራ መድኃኒት ቢሆን ነው? ሰው በወገኑ ላይ በዚህ ልክ ወገኑን ለማጥፋት ይሞክራል። ያው ይሄ በሙሉ የሚያደርገው እርግጠኛ ነኝ መኮንን ሊሆን ይችላል። ሆነም ቀረ ዛሬ ተሽሎት ያ መድኃኒቱ በሙሉ ከሽፎ አላህ አክሽፎት እነዛ የሚሰሩ ሰዎች በሙሉ እንዳለ ተይዘው እስር ቤት እንደሚወረወሩ እርግጠኛ ነኝ። መቼም ጠንቋዩ ያዘ እኔ ወላሂ አላውቅም። ግን ዛሬ ብሩኬ ተሽሎት ወደ ስራው ተመልሶ ወደ ቢሮውን ተመልሶ መላ ክሩሞችን አመስግኖ መላ ተከታታዮቹ በሙሉ አመስግኖ በተለይ የሉል ያለውን ፍቅር ልንነግራቸው አልችልም። በቃ ያኔ ቪዲዮውን ጀምሮ ሲጨርሰው ድረስ በቃ ሉልን ያመሰገነ ነው። እሱ ብቻ አይደለም ዶክተሩ ማውራት ጀምሮ እስከ መጨረሻ ድረስ ስለ ሉል ነው የሚያወራው ነበር። በቃ ሉል እንደዚህ ነው፣ ሉል በጣም ጥሩ ነው፣ ሉል ላንተ እንደዚህ ያድርጓል። እኔ በጣም ደስ ብሎኛል። እንደዚህ አይነት ጀግና፣ እንደዚህ ሰውን የሚሳሳለት ጀግና ለምን ከስራው ያቆማል? ለምን ይርቃል? እኛ በረታተን ጥሩ ነገር አድርገን ሉልን ወደ ሚዲያ መመለስ አለበት። በእርግጥ ዛሬ ብሩክ ብለዋል። አንዳንድ የምናስተካክላቸው ነገራቶች ስላሉ፣ የሚተላለፉ ፋይሎች ስላሉ፣ የሚስተካከሉ ነገራቶችን ስላሉ እነሱ ለማስተካከል ብዙም የመጣን አይደለም። ሁላችን ተሰባስበን አውርተንበታል፣ ጨርሰናል፣ እንመጣለን ብለዋል። የወለዱን ጉዳይ ትንሽ አሰጊ ነገር ስለሆነ ነው። ምክንያቱም ሚኪ ሳይፈታኒ ቪዲዮ የሚባል ነገር አልሰራም ብሎ ወስኖ ነበር። እንዲመጣልን ሁላችንም ዱዓ ጸሎት ማድረግ አለብን። እወዳችኋለሁ። ካስከፋዋችሁ ደግሞ አፉ በሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። መልካም ቀን ይሆንላችሁ። ላይክ አድርጉ ሁላችሁ።